ዛሬ የምናወራው በአዲስ አበባ ስለተከሰተ አሳዛኝ ክስተት ነው። በሙሽራው ዶክተር ዳንኤል በቀለና በጋዜጠኛው ወይዘሪት ፌኔት አጥናፉ የሰርግ ዕለት ስለደረሰው አሳዛኝ የመኪና አደጋ። በ2010 ዓ.ም በባህር ዳር ዩኒቨርሲቲ የተጠነሰሰው በጣና ዳር የጸናው የ8 ዓመት ፍቅር እንዴት በ2018 የካቲት ወር በአንድ የጨለማ ሌሊት በሱሉልታ ጌሾ ወንዝ ላይ ተቀጨ? ሙሽራው ዶክተር ዳንኤል ዛሬም በሆስፒታል አልጋ ላይ ተኝቶ በማሽኖች እርዳታ እየተነፈሰ ነው። ሕይወትን ያድን የነበረው እጅ ዛሬ ለራሱ ሕይወት መለመን አቅቶታል። ሙሽራዋ ጋዜጠኛ ፌኔት የሰዎችን ታሪክ ዘግባለሁ ብላ የተሰነሳችው ብርቱ ሴት ዛሬ ራሷ የመላው አዲስ አበባ የአደጋ ዜና ሆና ቀረች። ሲነቃ ሚስቴ ፌኔት የታለች ብሎ ሲጠይቅ መልሱ ዝምታ ብቻ ነው። እንባችሁን አብሳችሁ ልባችሁን አጠንክራችሁ ተከታተሉ። ታሪኩ የሚጀምረው ከአዲስ አበባ ሁለት ጫፎች ነው። በስተ ሰሜን በኩል በአዲስ አበባ መግቢያ በተራራዎች የተከበበችው ሱሉልታ አለች። ዳንኤል የተወለደው እዚህ ነው። የሱሉልታ አየር ቀዝቃዛ ነው። ጠዋት ምድሩ በጉም ይሸፈናል። ዳንኤል ያደገው በዚሁ ብርድ እየተገረፈ የሩጫ ልጃችን ትጋት እያየ ነው። ገና ከልጅነቱ ጸጥታን የሚወድ መጻሕፍትን የሚያነብ ሳድግ ዶክተር ሆኜ የሀገሬን ድሃ አክማለሁ የሚል ራዕይ የሰነቀ ልጅ ነበር። ቤተሰቦቹ የሱሉልታው አንበሳ እያሉ ነው የሚያሞካሹት። አባቱ አቶ በቀለ ልጃቸው የዶክተርነት ካባ ለብሶ ሲመረቅ ለማየት ያልከፈሉት ዋጋ አልነበር። በሌላኛው የከተማዋ ጫፍ በደቡብ አቅጣጫ ጎፋ ገብርኤል ትገኛለች። ጎፋ ህዝቡ እንደ ንብ የሚርመሰመስበት፣ የንግድ እንቅስቃሴ የሚጧጧፍበት፣ የቅዱስ ገብርኤል ቤተክርስቲያን ደወል የማይለይበት መንደር። ፌኔት እዚህ ነው ያደገችው። የጎፋ ልጅ ናት። ገና ከልጅነቷ አንደበት አላት። ጠያቂ ናት። በሰፈሩ ውስጥ ለሚፈጠር ማንኛውም ነገር መልስ ትፈልጋለች። አንቺ ልጅ ስታድጊ እንደ መዓዛ ብሩ ጎበዝ ጋዜጠኛ ነው የምትሆኚው ይሏት ነበር ጎረቤቶቿ። እናቷ ወይዘሮ ፀሐይ ልጃቸው በቴሌቪዥን መስኮት ወጥታ እውነትን ስትናገር ማየት የዘወትር ጸሎታቸው ነበር። እጣ ፈንታ ግን እነዚህን ሁለት የተለያዩ ሰዎች ከሁለት የተለያዩ ዓለም አውጥቶ ወደ አንድ የጋራ መዳረሻ ወሰዳቸው። ወደ አባይ መነሻ፣ ወደ ጣና ዳር፣ ወደ ባህር ዳር ዩኒቨርሲቲ። ጊዜው 2007 ዓ.ም ነው። ዳንኤል የዩኒቨርሲቲ መግቢያ ውጤቱ ከፍተኛ ስለነበር የሕክምና ትምህርት ወይንም ሜዲሲን ለመማር ወደ ባህር ዳር ዩኒቨርሲቲ ገባ። ትምህርቱ ቀላል አልነበረም። እንቅልፍ የለሽ ሌሊቶች፣ ወፍራም የሕክምና መጽሐፍት እና የፈተና ውጥረት። ዳንኤል ግን ዓላማ ነበረው። ለ3 ዓመታት ከላይብረሪ ሳይወጣ ተማረ። ከዚያም 2010 ዓ.ም መጣ። ይህ ዓመት ለዳንኤል ልዩ ዓመት ሆነ። ምክንያቱም የህይወቱ ብርሃን ፌኔት ወደ ግቢው የገባችበት ዓመት ነበር። ፌኔት የጋዜጠኝነትና ስነ ተግባቦት ተማሪ ሆና ፔዳ ግቢን ተቀላቀለች። እንዴት ተገናኙ? አጋጣሚው እንዲህ ነበር። የፔዳ ግቢ ላይብረሪ ሁሌም በተማሪዎች ይጨናነቃል። አንድ ቀን ምሽት ዳንኤል የአናቶሚ መጽሐፉን ዘርግቶ ሲያጠና ከፊት ለፊቱ አንዲት ብርቱ ልጃገረድ የካሜራና የድምጽ መቅጃ መሳሪያዎቿን አስቀምጣ ስታነብ ተመለከተ። ብዕር ወደቀ። ዳንኤል አነሳላት። አይን ለአይን ተጋጩ። ያን ጊዜ የሱሉልታው ቅዝቃዜ በጎፋው ሙቀት ተሸነፈ። ዳንኤል እባላለሁ፣ ሜዲሲን ነው የምማረው አላት። ፌኔት እባላለሁ፣ ጆርናሊዝም አለችው ፈገግ ብላ። ከዚያ ቀን ጀምሮ የባህር ዳር ዩኒቨርሲቲ ዛፎች፣ የጣና ሐይቅ ሞገዶችና የአባይ ድልድይ የፍቅራቸው ምስክር ሆኑ። ፍቅራቸው ቀላል አልነበረም። ዳንኤል በሆስፒታል ልምምድ ሌሊቱን ሙሉ ሲያድር፣ ፌኔት በምርምርና በፊልድ ስራ ትወጠር ነበር። ግን በመሃል የሚገናኙባት አጭር ደቂቃ ለነሱ ትልቅ ቦታ ነበራት። ቅዳሜና እሁድ ማታ እጅ ለእጅ ተያይዘው በባህር ዳር ጎዳናዎች ሲሄዱ ብዙዎች ይቀኑባቸው ነበር። የዶክተሩና የጋዜጠኛዋ ፍቅር እየተባሉ በግቢው ታወቁ። ለ8 ዓመታት አስቡት፣ ለ8 ዓመታት በፍቅር ጸኑ። ተማሪነትን አብረው አሳለፉ። ምረቃን አብረው አከበሩ። ዳንኤል የዶክተርነት ካባውን፣ ፌኔት የጋዜጠኝነት ካባዋን ለበሰች። ባህር ዳርን ተሰናብተው ወደ አዲስ አበባ ሲመለሱ ቃል ኪዳናቸው አንድ ነበር። ቀጣዩ ምዕራፍ ሰርግ ነው። ቀጣዩ ምዕራፍ የራሳችንን ጎጆ መቀለስ ነው። አዲስ አበባ ከተመለሱ በኋላ ሁለቱም በሙያቸው ተሰማሩ። ዳንኤል በጥቁር አንበሳ ሆስፒታል ውስጥ በጠቅላላ ሐኪምነት መስራት ጀመረ። ህሙማንን በማዳን ሌት ተቀን በመድከም የህይወት ጥሪውን መወጣት ያዘ። ፌኔትም በሙያዋ ስኬታማ ነበረች። ነገር ግን የዳንኤል ትልቁ ህልም ለፌኔት የሚገባት ቤት ማዘጋጀት ነበር። የት? ተወልዶ ባደገበት በሱሉልታ። በተለይ ሚዛን አትሌት ሰፈር ተብሎ በሚጠራው አዳዲስ ዘመናዊ ቪላዎች በሚገነቡበት መንደር ውስጥ ቦታ ገዝቶ ግንባታ ጀመረ። እያንዳንዱን ጡብ ሲያስቀምጥ ፌኔትን ያስባል።
ይህ ሳሎን የፌኔት መዝናኛ ነው ይላል። ይህ ክፍል የልጆቻችን መኝታ ነው ይላል። ቤቱ አለቀ፣ ቀለሙ አማረ፣ የቤት ዕቃው ገባ፣ መጋረጃው ተሰቀለ። ሁሉም ነገር ዝግጁ ሆነ። ጎጆው ሙሽሮቹን ለመቀበል አፉን ከፍቶ ጠበቀ። ነገር ግን ይህ ቤት የደስታ መኖሪያ ሳይሆን የትዝታ ማውሻ ብቻ እንደሚሆን ማን አወቀ? የካቲት 1 ቀን 2018 ዓ.ም ጎፋ ገብርኤል በልዩ ሁኔታ ደምቃለች። ሰፈሩ በሙሉ የፌኔት ሰርግ ነው ብሎ ወጣ። እናቶች እልልታቸውን አጠለጡት። ፌኔት ያቺ የጎፋ ልጅ በነጭ ቤሎ ተንቆጥቁጣ ውበቷ ከፀሐይ በልጦ ወጣች። ዳንኤል የሱልልታው ዶክተር በሚያምር ጥቁር ሱፍ ተውቦ በሚዜዎች ታጅቦ መጣ። ሲገናኙ የ8 ዓመቱ ናፍቆት፣ የ8 ዓመቱ ትግል ፍሬ አፈራ። ሰርጉ የተደረገው በአሸዋም የሰርግ አዳራሽ ነው። አዳራሹ ሞልቷል። የሕክምና ዶክተሮች በነጭ ጋውናቸው ሳይሆን በዘመናዊ ልብስ፣ ጋዜጠኞች በካሜራቸው ሳይሆን በጭፈራ ታጅበው አዳራሹን አሞቁት። ሙሽራዬ የሚለው ዘፈን ሲከፈት ዳንኤልና ፌኔት መሃል ገብተው ሲጨፍሩ የተመለከተ ሁሉ ቀናባቸው። ኬክ ተቆረሰ፣ ሻምፓኝ ተከፈተ፣ ምርቃት ወረደ። የአብርሃምና የሳራ ያድርግላችሁ፣ ውለዱ፣ ክበዱ፣ ከክፉ ዓይን ይሰውራችሁ። ከክፉ ዓይን ይሰውራችሁ የሚለው ምርቃት ወደ ሰማይ ያልደረሰ ይሆን ወይስ ፈጣሪ ለሌላ ነገር መረጣቸው? ከምሽቱ 5 ሰዓት ፕሮግራሙ ተጠናቀቀ። ድካም ቢኖርም ፊታቸው ላይ ያለው ደስታ ግን ያበራ ነበር። ዳንኤል ፌኔትን በጆሮዋ አንሾካሾከላት። የኔ ዓለም አሁን ወደ ቤታችን እንሄዳለን፣ ወደ ሱሉልታ፣ ወደ ገነባሁልሽ ቤተ መንግስት። ፌኔት ፈገግ ብላ እጁን ጠበቅ አደረገችው። ተሰናበቱ። መኪና ውስጥ ገቡ። ጉዞ ተጀመረ። ከባሸዋ ወጥተው ዊንጌትን አልፈው አዲሱ ገበያን ሸኝተው ወደ ሱሉልታ ቀን የአዲስ አበባን መብራት እየራቁ ወደ ሱሉልታ ጭጋጋማ ተራሮች እየገቡ ነው። መኪናው ውስጥ ያለው ስሜት ሰላማዊ ነበር። ዳንኤል መኪናውን በእርጋታ እያሽከረከረ አልፎ አልፎ ወደ ፌኔት እያየ ፈገግ ይላል። ፌኔት ቬሎዋን አስተካክላ ስለ ነገ ህይወታቸው እያወራች ነው። ቦታው ጌሾ ወንዝ። ይህ ቦታ የሱሉልታ መንገድ ጥቁር ነጥብ ነው። መንገዱ ጠመዝማዛ ነው፣ ቁልቁለት አለውና በዛ ላይ ጨለማ ነው። ሰዓቱ ሌሊት ነው። መንገዱ ባዶ ይመስላል። ነገር ግን ከጨለማው ውስጥ ሞት እየገሰገሰ ነበር። አንድ ሲኖትራክ ከባድ ጭነት የጫነ ፍጥነቱ ከልክ በላይ የሆነ አሽከርካሪው ምናልባት እንቅልፍ አሸንፎታል ወይም ደግሞ የመንገዱን ህግ ንቋል። የራሱን መስመር ስቶ ወደ ዳንኤል መስመር ገብቶ ነበር። ልክ ኩርባው ላይ ሲደርስ ብልጭ! የሲኖትራኩ ከፍተኛ የፊት መብራት የዳንኤልን አይን አጭበረበረው። ዳንኤል እናቴ ድረሽ ብሎ ጮኸ። ፌኔት ዳኒ አለች። የዶክተሩ እግር ፍሬን ለመርገጥ እጁ መሪውን ለመጠምዘዝ ሞከረ። ግን የፊዚክስ ህግ ጨካኝ ነው። የሲኖትራኩ ቶን ክብደትና ፍጥነት ከትንሿ የሙሽሮች መኪና ጋር ሲገናኝ ውጤቱ ጥፋት ነው። ያ ሁሉ የሰርግ እልልታ በሰከንድ ተገታ። ያ ሁሉ የ8 ዓመት ትዝታ በብረት መሃል ተጨፈለቀ። የሱሉልታው ኩርባን በሙሽሮች ደም ተጥለቀለቀ። ከኋላ ይከተሉ የነበሩት ሚዜዎች መኪናቸውን አቁመው ሲሮጡ ያዩትን ማመን አልቻሉም። የዳንኤል የሰርግ ኮት ተቀዷል። የፌኔት ነጭ ቤሎ ቀይ ሆኗል። ሁለቱም ትንፋሽ የላቸውም። በድንጋጤ ተሸክመው ወደ ጳውሎስ ሆስፒታል፣ ከዚያም ለተሻለ ሕክምና ወደ አቤት ሆስፒታል ወሰዷቸው። ዜናው እንደ ሰደድ እሳት ተቀጣጠለ። ዶክተር ዳንኤል አደጋ ደረሰበት፣ ጋዜጠኛ ፌኔት አደጋ ደረሰባት። ጓደኞቻቸው፣ ቤተሰቦቻቸው፣ የሕክምና ባለሙያዎች ሆስፒታሉን ወረሩት። ዳንኤልን የሚያክሙት ራሱ ያስተማራቸው ተማሪዎች ወይም አብረውት የሚሰሩ ጓደኞቹ ነበሩ። እያለቀሱ ሊያድኑት ጣሩ። እጁን ይዘው ዳኒ ንቃ እንጂ ዛሬ እኮ ሰርግህ ነው እያሉ ለመኑት። ፌኔት በጽኑ ህሙማን ክፍል አይሲዩ ውስጥ ለ5 ቀናት ተሰቃየች። ሰውነቷ ተጎድቷል፣ ግን መንፈሷ ጠንካራ ነበር። እናቷ ውጭ ሆነው ወላዲተ አምላክ ልጄን መልሽልኝ እያሉ አንገታቸውን ደፉ። ነገር ግን የአምላክ ፈቃድ ሌላ ነበር። በቀን 05/6 ወር 2018 ያቺ ከጎፋ ገብርኤል ተነስታ ባህር ዳር ላይ ያነበበችው ለሀገር ተስፋ የነበረችው ጋዜጠኛ ፌኔት እስትንፋሷ ቆመ። ዶክተሮቹ ሰዓቱን ተመለከቱ። ሺዝ ጎን አሉ። ያኔ የሆስፒታሉ ግድግዳ እስኪንቀጠቀጥ ድረስ ዋይታ ሆነ። ፌኔት ሄደች። ያ የሱሉልታ ቤት ባዶውን ቀረ። ያ የሰርግ ቤሎ ለክብራ ተቀመጠ። የጫጉላ ጊዜዋን በመቃብር አደረገች። ታሪኩ እዚህ ላይ ቢያበቃ ጥሩ ነበር፣ ግን የከፋው ህመም ይቀራል። ሙሽራው ዳንኤል አሁንም አልነቃም። ኮማ ውስጥ ነው። በእንቅልፍ ልቡ ውስጥ ሆኖ ምናልባት ከፌኔት ጋር በባህር ዳር የጣና ዳርቻ እየተራመደ ይሆናል።
ምናልባት በህልሙ ቤታቸውን እያሳያት ይሆናል። ነገር ግን አንድ ቀን ይነቃል። ፈጣሪ በምረጡ ቀስቅሶት አይኑን ይገልጣል። የህክምና ዶክተር ስለሆነ ሲነቃ ያለበትን ሁኔታ ወዲያው ይረዳል። የመጀመሪያ ጥያቄው ስለ ራሱ ህመም አይሆንም። ፌኔትስ ይላል። የልቤ ንግስት ሙሽራዬ ፌኔት የት አለች? በዙሪያው ያሉት ሰዎች ምን ብለው ይመልሱለት? ዳኒ ፌኔት እኮ ተቀበረች፣ ፌኔት እኮ ቀድማ ሄደች ለማለት የሚችል ጨካኝ ልብ ያለው ማን ነው? ይህንን ስቃይ ማሰብ ራሱ ያሳብዳል። ዳንኤል ከሞት ተርፎ የሞት ያህል የሚከብድ መርዶ ይጠብቀዋል። የሱልታው ቤት፣ የፌኔት ፎቶዎች፣ የሰርግ ቪዲዮ፣ ሁሉም ነገር የቁስል ማውሻ ይሆኑበታል። ወዳጆች፣ ይህ የዳንኤልና የፌኔት ታሪክ ነው። የጀመረው በደስታ ያለቀው በሰቀቀን። ይህ ታሪክ በየቀኑ በሀገራችን መንገዶች ላይ የሚከሰት እውነት ነው። ስንት ዳንኤሎች፣ ስንት ፌኔቶች፣ ስንት የሀገር ተስፋዎች በቸልተኝነት እየተቀጠፉ ነው። የሲኖትራክ አሽከርካሪዎች፣ የህዝብ ማመላለሻ ሾፌሮች፣ እናንተ መሪ የጨበጣችሁ ሁሉ በእጃችሁ ያለው መሪ ብቻ አይደለም። የእናት እንባ፣ የአባት ተስፋ፣ የሙሽሮች ህልም በእጃችሁ ላይ ነው። እደርሳለሁ ብለህ በምትረግጠው ፍጥነት የሰዎችን ህይወት ወደ መቃብር እያደረስክ እንደሆነ አስብ። የ8 ዓመት ፍቅር በአንድ ሰከንድ ስህተት ጠፋ። ለዳንኤል በያላችሁበት ጸልዩለት፣ ፈጣሪ ያጥና። ከባድ ፈተና ከፊቱ አለ። ለፌኔት ቤተሰቦች መጽናናትን እንመኝ። ይህንን ቪዲዮ ሼር በማድረግ ለመንገደኞች የንቃት ደወል፣ የዳንኤል የጸሎት ድምጽ እንሆን። ህይወት አጭር ናት። ስንወጣ ለመመለሳችን ዋስትና የለንም። እንዋደድ፣ እንከባበር፣ እንጠንቀቅ።